የኢራን ጉዳይ ከኢራን በላይ የቻይና ጉዳይ ነው። የዓለም ልዕለ ኃያልነት፣ የዓለም በርካታ ኃያላን መፍለቂያነት ወይንም ደግሞ የአሜሪካ ውድቀት ጋር የተያያዘ ነው። ከዚህ በፊትም ይህን ጉዳይ አንስቼላችኋለሁ። ዛሬ ግን ቻይና ኢራን እንድትወድቅ ለምን አትፈቅድም የሚለውንና ቻይና የአቅሟን ሁሉ አሟጣ ለኢራን ከማድረግ ወደ ኋላ እንደማትል በዝርዝር አስረዳችኋለሁ። ከመጋረጃው ጀርባ ያሉ ገጾችን ለመግለጥ የቅዳሜ ገበያ የዩቲዩብ ቻናልን ሰብስክራይብ አድርጉ። ትኩስ ትንታኔዎች እንዲደርሷችሁ የደወል ምልክቱን ይጫኑ። ቅዳሜ ገበያ። የቻይና ኢኮኖሚ በኢራን ላይ የተመሰረተ ነው። ለዚህ ምን ማስረጃ አለ ብላችሁ ልታነሱ ትችላላችሁ። የቻይና ኢኮኖሚ ከፋብሪካዎቿ፣ ከአምራች ዘርፎቿ፣ ከኃይል ኢንዱስትሪዋ፣ ከሌሎች ጉዳዮች እጅግ የገዘፈ ነው። የቻይና የኢኮኖሚ ኃያልነት መገለጫዎች የ30 ዓመታት ጉዞዋ የሚመሰረተው የነዳጅ ቱቦዎች፣ የወደብ ልማቶችና የመገበያያ ገንዘቧ የዩዋን ጉዳይ ነው። እነዚህ ናቸው ዋነኛ የቻይና ኃያልነት መገንቢያ መሰረቶችና ምንጮች። ከዚህ ጋር በተያያዘም ኢራን እጅግ በጣም ወሳኝ ትሆናለች ማለት ነው። በነገራችን ላይ በ2021 ኢራንና ቻይና $400 ቢሊዮን የኢንቨስትመንት ስምምነት ለ20 ዓመታት ገደማ ተፈራረሙ። ይህ ስምምነት በከፍተኛ ደረጃ በሚዲያዎች ትኩረት አግኝቶ ነበረ። ነገር ግን የሚገርመው አብዛኛዎቹ ሚዲያዎች የዘገቡት ይህንን ባለ 18 ገጽ ስምምነት ዋናውን ጉዳይ አይደለም፣ ከላይ ያለውን ነው። ከላይ ያሉት አንደኛ ቻይናና ኢራን የተፈራረሙት ስትራቴጂካዊ ትብብር ነው የሚል፣ ሁለተኛ ደግሞ ቻይናና ኢራን የ$400 ቢሊዮን የ25 ዓመት የኢንቨስትመንት ስምምነትና የነዳጅ ግብይት የሚለውን ነው ብዙዎች የተመለከቱት። ከውስጥ ያሉትን ግን የስምምነቱን ነጥቦች ላንሳቸው እዚህ ጋር። አንደኛው በዚህ ስምምነት ውስጥ በዝርዝር ያለው ቻይና ከኢራን ከዓለም ገበያ እስከ 25% ወይንም ሩብ ድረስ የቀነሰ ነዳጅ የምታገኝበትን ሁኔታዎች ያካተተ ነው። ያ ብቻ አይደለም። ነዳጅ ቻይና ከኢራን የምትገዛውም በዶላር ሳይሆን በዩዋን መሆኑ ነው። እንግዲህ ለ50 ዓመታት ፔትሮ ዶላር የሚባለውና ነዳጅ በዶላር ብቻ ይሸጥ የሚለው ሐሳብ ዓለምን ተቆጣጥሮ የአሜሪካ ኢኮኖሚ፣ የወለድ ምጣኔዋ፣ የዕዳ ጉዳዩዋ፣ የአሜሪካ የኢኮኖሚ ጡንቻ፣ ማዕቀብ፣ እነዚህን የሚሉት ማስፈራሪያዎቿ የጀርባ አጥንት ሆኖ የቆየው ፔትሮ ዶላር ወይንም ነዳጅ በዶላር ብቻ ይገበያይ የሚለውን ነው። ቻይናና ኢራን ግን ባደረጉት ስምምነት ይህንን ነው ወደ ጎን ያደረጉት። ነዳጅ በዩዋን እንዲሸጥ። ነዳጅ በዩዋን እንዲሸጥ ሲባል ትንሽ ነዳጅ አይደለም። ኢራን ቢያንስ ለቻይና በየቀኑ ከ1.4 እስከ 1.7 ሚሊዮን በርሜል ነዳጅ ትልክላታለች። ይሄ በህጋዊ የሚታወቀው ነው። ከህጋዊ ውጪ የሆኑና ደግሞ ሻዶ ፍሊት በሚባሉት ደግሞ ሌሎች በሚሊዮኖች የሚገመቱ በርሜል ነዳጆች ይሄዳሉ። እነዚህ ሁሉ በዩዋን የሚላኩ ናቸው። ስለዚህ የዩዋን ቀጣዩ የዓለም መገበያ ገንዘብነት እጣ ፈንታ ዙሪያ ላብራቶሪ ወይንም ደግሞ የምርመራ ፕሮጀክት ወይንም ደግሞ ፓይለት ፕሮጀክት ብለን ልንወስደው እንችላለን። እናም ኢራን ከፈረሰችና የኢራን መንግስት ከተቀየረ የኢራን ነዳጅ በዩዋን ቀርቶ በዶላር መሸጥ ይጀምራል። የዶላር መምጣት ዳግም በኢራን ነዳጅ ላይ ፔትሮ ዩዋን የሚባለው ፍልስፍናን ይገለዋል። አዲስ ሊመጣ የሚችል ፍልስፍና ማለት ነው። ፔትሮ ዩዋን የለም ማለት ደግሞ የአሜሪካን ልዕለ ኃያልነት የሚገዳደር ኃይል ቢያንስ ለአንድ ትውልድ ለ10 ዓመታት ይዳፈናልና የቻይና የልዕለ ኃያልነት ጉዞ ይደናቀፋል ማለት ነው። አንዱ ይሄ ነው። ሌሎችንም ነጥቦች ልጨምርላችሁ። ቻይና ለልዕለ ኃያልነቷ ከገንዘቧ ዩዋን መገበያያነት በተጨማሪ የቀየሰችው ስልት ቤልት ኤንድ ሮድ ወይንም ደግሞ መንገድ ወመቀነት የሚባለው ትልቁ ፕሮጀክቷ ነው። ይህ ፕሮጀክት የቻይና ቀጣዩ የኃያልነት መስመር፣ የኢኮኖሚ ትስስር መስመር ተደርጎ ይቆጠራል። 3 መስመር አለው። ይሄ የቤልት ኤንድ ሮድ መንገድ የሰሜን መስመር የሚባለው ወደ ሩሲያ የሚሄድ ነው። ቻይናና ሩሲያ በዋናነት የሚቆጣጠሩት ነው። ሁለተኛው መስመር የሚባለው የባህር መስመሩ ነው። ይሄኛው መስመር የባህር ላይ መስመር ነው። ወደብ ልማቶች ላይ ትኩረት ያደረገ፣ በባህር ላይ ንግድ የቻይናን የኢኮኖሚ ምርቶች ፍሰት የሚከታተልና የሚያግዝ ተደርጎ የሚቆጠር ነው። ይሄ የማላካን ቀጭን መስመር ያልፋል፣ ልክ እንደ ሆርሙዝ ያለውን። ስለዚህ ይሄ በዋናነት በአሜሪካ ቁጥጥር ስር ሊታይ የሚችል ነው። በነገራችን ላይ የዓለምን የመርከብ እንቅስቃሴ የምትቆጣጠረው አሜሪካ እንደሆነች ይታወቃል፣ በርካታ የባህር ኃይል በየአካባቢው ስላላት። እናም ሁለተኛው የቤልት ኤንድ ሮድ የውቅያኖስና የባህር ላይ መስመር ከሞላ ጎደል በአሜሪካ እይታ ስር ያለና በአሜሪካ
ቁጥጥር ስር ያለ መሆኑ በጣም ግልጽ ነው። ሶስተኛው የቤልት ኤንድ ሮድ ፕሮጀክት ደግሞ የየብስ መተላለፊያው ነው። ይሄ በጣም ወሳኙና አሜሪካ የማትደርስበት የሀገራትን መሬት እያቆራረጠ ከቻይና አውሮፓ የሚገባ ነው። ካዛኪስታንን፣ ቱርክሜኒስታንን አቋርጦ ወደ ቱርክ ይገባል። አውሮፓ ገባ ማለት ነው ቱርክ ሲገባ። ነገር ግን ይህንን ለማድረግ ኢራን በጣም ወሳኟ መሬት ናት። በ2024 ይህ የቤልት ኤንድ ሮድ የባቡር መስመር የመጀመሪያ ጉዞውን ሲያደርግ ከቻይና ተነስቶ ቱርክ ለመድረስ ኢራንን አቋርጦ 15 ቀናት ነው የፈጀበት የባቡር መስመሩ። በመርከብ ቢሆን ግን ከኢራን ወደቦች ወደ ቻይና የሚደረግ የመርከብ ጉዞ ከኢራን ተነስቶ ከ35 እስከ 45 ቀን ይወስዳል። ስለዚህ ወጪው በከፍተኛ ደረጃ ይቀንሳል። በሌላ በኩል ደግሞ አሜሪካ የማትቆጣጠረውና ልትቆጣጠረው የማትችለው በሀገራት ሉዓላዊ ድንበር ውስጥ እያለፈ የሚሄድ የባቡር መስመር ነው። ለምሳሌ የስዊዝ ካናልንም መና ሊያስቀር የሚችል ነው። ወደ አውሮፓ ቻይና ቀጥታ ምርቶቿን በካዛኪስታን፣ ቱርክሜኒስታን፣ ኢራንና ቱርክ አድርጋ መላክ ትችላለች እና ይህ መስመር በከፍተኛ ደረጃ የቻይና ቀጣዩ የሀያልነት መስመር ተደርጎ የሚቆጠር ነው። አሁን ግን ያ መስመር ሊንኮታኮት ይችላል። ኢራን ከወደቀች ወይንም ደግሞ የኢራን መንግስት አፍቃሪ አሜሪካና የአሜሪካ ጋር ጥብቅ ወዳጅነት ያለው መንግስት ሆኖ ቢመሰረት የቻይናው የባቡር ፕሮጀክት ከፍተኛ መስተጓጎል ሊፈጠርበት ይችላል። ስለዚህ ቻይና የእጣ ፈንታዋ ጉዳይ ነውና የሀያልነት ጉዞዋ ጉዳይ ነው የኢራን ጉዳይ የምለው ሁለተኛውና ትልቁ ምክንያት አንዱ ይሄ ነው። ሌሎችም በርካታ ጉዳዮች አሉ። ለምሳሌ እናንሳው የቲፖቶችን ጉዳይ። ቻይና ከኢራን የምትገዛው 1.4 እስከ 1.7 ሚሊዮን በርሜል በየዕለቱ አለ። ይሄም ቢያንስ ከ8 እስከ $10፣ አንዳንዶች እንዲያውም በየበርሜሉ እስከ $17 ድረስ ቅናሽ የምታገኝበት ነውና በዚህ መልኩ ነው የምትልከው። ይሄ ደግሞ ቢሊዮን ዶላሮችን ቢያንስ $9 ቢሊዮን ለቻይና በአመት እንደሚያድንላት ይታመናል። ከመደበኛው የነዳጅ ግዢ ዋጋ ዝቅ አድርጋ ከኢራን ስለምትገዛ። ኢራን ደግሞ በሌላ በኩል ለቻይና የምትልክላት የነዳጅ ምርት አለ። ይሄ ሻዶ ፍሊት የሚባሉት ወይንም ደግሞ የጂፒኤስ መከታተያቸውን አጥፍተው የሚጓዙ መርከቦች የሚያመላልሱት ነዳጅ አለ። ይሄ ነዳጅ በዋናነት ወደ ቻይናዋ ሻንዶንግ ግዛት ያቀናል። እዛ ሻንዶንግ ላይ የቻይና 40% ነዳጅ የሚጣራበት ቲፖት ስትራቴጂን የምትጠቀምበት አለ። ቲፖት የተባለው እነዚህ ማጣሪያዎች በጣም ግዙፍ አይደሉም፣ ህገወጥ ነዳጅ ነው የሚያጣሩት። ልክ እንደ ሻይ ማፊያ አነስ ያሉ ማጣሪያዎች ናቸው በዛ አካባቢ የሚገኙት። ቲፖት ስትራቴጂ የሚባለውም በዛ የተነሳ ነውና ማዕቀብን የሸሹ 40% ነዳጅ የሚገኝበት ግን ከኢራን ይምጣ ከየት ይምጣ ምንጩ የማይጠቀስበት ነውና በሻዶ ፍሊት የሚመጣ ኢራን በከፍተኛ ደረጃ ለቻይና ነዳጅ የምትሸጥበት ነው። ቻይና ደግሞ በጣም በርካሽ ቢሊዮን ዶላሮችን በየአመቱ የምታተርፍበት ነው። ይህ ምን ይሰጣል? ለቻይና ኢኮኖሚ ተወዳዳሪነት ይፈጥራል። የቻይና ፋብሪካዎች በቅናሽ ምርቶቻቸውን ያመርታሉ። ልክ እንደ ኢቪ ተሽከርካሪዎች ወይም ኤሌክትሪክ ተሽከርካሪዎች እንደምንለው በአጭር ጊዜ የቻይና ምርቶች በርካሽ እየተሸጡ የዓለምን ገበያ ያጥለቀልቃሉ። እናም ኢራን በአሜሪካ ጫና ስር ብታርፍና የአሜሪካ ወዳጅ መንግስት በኢራን ቢመጣ የቻይና በርካሽ ነዳጅ የመግዛት እድል ይንኮታኮታል። ያን ተከትሎ የቻይና ኢኮኖሚ ተወዳዳሪነት ከፍተኛ ፈተና ይጋረጥበታልና የቻይና ቀጣይ የሀያልነት ጉዞ ቁልፍ ናት የምንለው ኢራን በዚህ የተነሳ ነው። እና ጠቅለል አድርጌ ሳቀርብላችሁ ቻይና በኢራን ያላት ፍላጎት፣ ቻይና በኢራን ያላት ኢንተረስትና ያሏት ስትራቴጂካዊ ፕሮጀክቶች ቀላል የሚባሉ አይደሉም። ቻይና በኢራን የባቡር መስመር ዘርግታለች። ቻይና በኢራን በጣም ግዙፍ የነዳጅ ማመላለሻ ትቦዎችን ዘርግታለች። ከባቡር መስመሩ ጎን ለጎን የነዳጅ ማስተላለፊያ ትቦዎችና የጋዝ ማስተላለፊያ ትቦዎች ስላሉ ማለት ነው። እነዚህን ሁሉ ሰርታ በርካታ ብረት አፍስሳ ኢንቨስት አድርጋ ቻይና በቀላሉ ኢራንን ትተዋለች ብሎ ማለት ሞኝነት ነው የሚባለው። ለዛ ነው። ለዚህም ነው ጦርነቱ የአሜሪካና የቻይና የልዕለ ኃያልነት ፍትኪያ፣ ቻይና ከልዕለ ኃያልነት ጉዞዋ እንድትዘገይና እንድትደናቀፍ የልዕለ ኃያልነት ግስጋሴዋ እንዲገታ ነው የአሜሪካ የዚህ የጦርነት ዋና ስትራቴጂ የሚባለው በእነዚህ የተነሳ ነው። እናም ቻይና አርፋ ትቀመጣለች ብሎ ለመገመት ያስቸግራል። ለምሳሌ ቻይና ያደረገችውን አንድ ነገር ልጥቀስ እዚህ ጋር። ቻይና ሳውዲ አረቢያና ኢራን በ2023 ስምምነት እንዲፈጽሙ አድርጋ ነበረ። ሳውዲ አረቢያና ኢራን በከፍተኛ ቅራኔ ውስጥ ያሉ ሀገራት ናቸው። ምናልባትም አንድ ቀን ጦርነት በመሃላቸው ሊፈነዳ ይችላል። በተለይ ሳውዲ አረቢያ አሜሪካን ከጎኗ አሰልፋ የሚል ስጋት ነበር። ስለዚህ ቻይና ሳውዲና ኢራን እንዲስማሙ ያደረገችው በዋናነት የሰላም ጠበቃ ወይ ደግሞ የአካባቢው ሰላምና ጉዳይ ሳይሆን
አንድ ቀን ጦርነት ሊቀሰቀስ ይችላል፣ የቻይና ኢንቨስትመንት ሊስተጓጎል ይችላል፣ የቻይና የሌላ ኃያልነት ጉዞ ሊዳከም ይችላል በሚል ስጋት አካባቢው ሰላም እንዲሆንና ዋነኛ ተጻራሪ ኃይሎች ረገብ እንዲሉ ያደረገችው ጥረት መሆኑ ምንም የሚጠያየቅ ነገር አይደለም። እናም ከዚህ ጋር ስንመለከተው ቻይና በከፍተኛ ደረጃ የኢራን መንግስት እንዳይፈርስ እንዳይወድቅ ባለበት እንዲቀጥልና ጸረ አሜሪካ ቁመናውን ይዞ በሄደ ቁጥር በርካሽ ነዳጅ ማግኘት፣ ወደ አውሮፓ በአጭር ጉዞ መሄድ፣ እንደዚሁም ደግሞ በከፍተኛ ደረጃ የኢኮኖሚ ልዕለ ኃያልነቷንና አዲሱን የፔትሮ ዩዋን ሙከራዋን እንድታጠናክርና የሀገሪቷ ገንዘብ አዲሱ የዓለም መገበያ ገንዘብ ሆኖ እድሉን እንዲያገኝ የሙከራ ጣቢያዋን ታጣለች ማለት ነው። እና ቻይና ይህንን ላለማጣት ለኢራን እስከምን የደረሰ ድጋፍ ልታደርግ ትችላለች? የኢራን መንግስት እንዳይወድቅ ቻይና ምን ድረስ ልታግዝ ትችላለች የሚለው በጣም አጠያያቂ ጉዳይ ነው። እናንተ ምን ታስባላችሁ? በአስተያየት መስጫ ሳጥን ውስጥ ሐሳባችሁን ልታካፍሉን ትችላላችሁ። የቅዳሜ ገበያ ዩቲዩብ ቻናል ላይ የተከታተላችሁት አብራችሁን ስለሆናችሁ እናመሰግናለን። ቻናላችንን ሰብስክራይብ አድርጉ። ትኩስ ትንታኔዎች እንዲደርሷችሁ የደወል ምልክቱን ተጫኑ። ቅዳሜ ገበያ